ከፍቅርና ከገንዘብ ከሁለቱ የቱም ምረጥ ብትባል የቱን ትመርጣለህ? ከፍቅርና ከገንዘብ? ከሁለቱ ምረጥ ብትባል። ከሁለቱ ምረጥ ብባል? ከፍቅርና ከገንዘብ? ከሁለቱ ገንዘብን አውቀዋለሁ። ፍቅር ግን ማናት? ከፍቅርና ከገንዘብ እኮ ፍቅር ማናት? ፍቅር ማናት? ጥያቄ እሱ ነው። ፍቅር ማናት? እኔ ገንዘብን አውቀዋለሁ። ገንዘብ ማን ነው? ወዳጄ ነው። አቦ በእናትህ ዞር በል። ምንድነው እኔ ላይ ደቅነህ የምትቆም? እና እንዴ ልሁንልህ? እኔ ምን አቅልላለሁ? ተወቅት ያልጨረስከው መርፌ አለ እንዴ? ስትይ መርፌ ወጊ ዶክተር እመስላለሁ። እኔ ላይ ደቅነህ የምትቆምብኝ? አቦ ካልፈለክ መውረድ ትችላለህ። በእናትህ አትጨቃጨቅ። ምንድነው ደግሞ ከክርስትና በኋላ ዋልነካም እንዴ? ምንድነው እንደዚህ መግማት? አባየኛ ጣኔኛ ምን ሆነ ነው? አቦ ካልፈለክ መውረድ ትችላለህ። ምን ሆነ ነው እንዴ? አሃ ግም ለግም አብራዝ ግም ነው ነገሩ። አውርድና በቃ መውረድ ትችላለህ። ተደቅነውብኝማ አልሄድም። እሺ አውርድ። ከየት ነው የመጣው? ምን ይመስላል? አረ ምንድነው የምላት ንገረኝ አንተ። ከልምድህ አንፃር እኮ ሚኪያስ ከኔ ጋር ያለ ሰው ሴት ልጅ እንዴት አድርጎ እንደመጀንጀን ይጠይቃል። ልምድን ነው የምፈልገው። አንዴ ልምድ ብቻ ነው። ትሄድና ምን ትላታለህ መሰለህ? ፀሐይዋን አልነበረች እንዴ የትሄዳን ወይውናሽ እንደዚህ በቃ ሙከከም ትሄድ በዚህ ጥፍሯን የማትሰራ ሴት በጣም ነው የምትመቸኝ። ሰርቻለሁ። ይቅርታ አላየሁትም ነበር። ፀጉርሽ የቆመው እኔን አይቶ ነው። ጤነኛ አይደለህ አንተ ሚኪ። አቤት። ምንድነው እንደዚህ መፍራት? ቆፍጠን ብለህ እንደ ወንድ ልጅ አውራት። ገቢ ነው እንዴ? ወንድ ልጅ ተበላ። ሀበሻ ስትሞት ሊቀብሬ ሀገር አቋርጦ ይመጣል፣ ከሩቅ ይመጣል። ግን በቆቤ ያለ ሊረዳ አስፋልት አይሻገርም። ምን ሆናችሁ ነው? ቅመም ትላንትና መታወቂያው ሽንት ቤት ገብቶበት ዛሬ ሊያወጣ ሲገባ ያዩ 3 ምስክር አምጣ ብሎት እኮ ነው ከሽንት ቤት። አይነ ስውር ነኝ ብርሃኔን ያጣው ሮጬ በብላት ሰርቼ ማግኘት ስላልቻልኩ ነው። ወገኖቼ ባካችሁ ያላችሁን 5ም 10ም ሳትሉ ሳትነኩ ስጡኝ። ባካችሁ ያያችሁ አትለፉኝ ወገኖቼ። ቦስዬ ሺህ ዓመት ቦስልኝ የኔ አባት ጂዞስ። I will tell you that money stop nonsense. bombastic side eye በላው ሌባ። አንድ ቀን ፋርማሲ ይዘጋል። አንተም የልጅ አባት ትሆናለህ። ማን እንደሆንኩ ባላቂም ማለት ነው። ግን አንተ ተው ብያለሁ። ተው አንተ ሪሳቲው ወይ ቦስ ምን እየሰራክ ነው? ቦስዬ ላይጦቹ መርዝ ላበላቸው እና ሁሉ እንጀራ ለአይጦቹ ነው? ያው ቦስዬ የመጨረሻ አራታቸው ስለሆነ በረብ ይብሉ ብዬ እኮ ነው። እሺ ግን ይሄን ሁሉ እንጀራ ሲሰጣቸው እንዳይጠራጠሩ 1-2 ይጉረስላቸው። ለነገሩ ልክ ነሽ። ምንድነው አርጎ God have mercy upon us. Somebody struggle. Let's have it. The suffer is real. Not true. በቃ ውጪልኝ። ሁለተኛ ላይሽ አልፈልግም። ከመጣሽ ጀምሮ ህይወቴ ምስቅልቅል እኮ ነው ያደረግሽው። ይሄው እንዳለ ቀራቅንቦሽ ነው ይዘሽ ውጪልኝ። ነይ ውጪ። ሁለተኛ ቤቴ ድርሽ እንዳትይሽ። እኔ እኮ ካንተ ውጪ ማንንም የለኝም። ወዴት ነው እንጂ የምትለኝ? እሺ እኔ ስለሱ አይመለከተኝም። ብቻ ቤቴ ለቀሽ ውጪልኝ። እንዴ ማቲያስ፣ የሚስቴ ቦርሳ የት አለ? ወደ ቤት ያስገባሁት። የሚስቴን ቦርሳ ቤት አስገባው? አሁን አልፈልገውም ስትል ስለሰማው ወደ ቤት ያስገብቸው ነው። ሚስትህንም ወርውራትና ይዣ ልግባ። የሚስቴን ቦርሳ መልስልኝ። ምንድነው ችግር? በቃ ሚስትህን ላካትና ይዛው ትውጣ። እንዴ ወሬ ልትሄጂ ነው? እዚህ ጋር ቁሚ፣ እኔ ይዤው እመጣለሁ። እንደውም ሂጂ ግቢ፣ እኔ ይዤው እመጣለሁ። ቦምባስቲክ ሳይድ አይ። የሚስቴን ቦርሳ ብቻ መልስልኝ ማቲያስ። አንተ እኔ ቤት ከገባማ እኔም ያንተ ቤት ልግባ። ና
ጤናን ይጎዳል፣ ወጣትነትን ይቀማል። ራሳችንን ከሱ ስንጠብቅ የጃማይካ የጤና ሚኒስቴር I'm very sorry, I didn't see you. You too. Please calm down, bro. Okay. You too. Why are you saying you too? Are you okay? You too. Are you trying to beat me or what? You too. ምን ሆናችሁ ነው? I was in my way to my house and I didn't see him. Okay. So we bumped into each other. Okay. Okay. አንተ ብሮ መልስላት። ጭራሽ መማጣቷ ሳያንስ ሌባ ነው እያለች ነው። አይ አወራሯን ስሰማው ገንዘብ የሰረካት ነው ይመስለው። አረ እንደዛ አይደለም። መንገዴን እየሄድኩ ራሷ ናት እንደዚህ መታች። Yeah, it was a mistake, so I said sorry for that. He shot you. You too. Hey. She said sorry. Okay. You too. ኧረ አፌ ሰፋብኝ። አንተ ልጅ ተው እያልኩ ይሄን ሱስ ጀመርካ? ኧረ ፋዘር እኔ የምሱስ እኔ ሱስ የሚባል ነገር አለ። ጭራሽ የምሱስ ትለኛለህ? ሲጋራ ታጨሳለሽ? ያው ሲጋራ ታጨሳለህ? ይዛል ቢዝስ ምን ልታደርግ? ቢዝ ጣለው ልልህ እኮ ነው። ያስክ ጣለው ልልህ ነው። ከዛ ስጥለው ልታረተው ነው? ኧረ አይደለም። እና ምን ልታደርግ ነው? ጣለው ድርጅት ነው የመጣ ነው። ከሂኛ ድርጅት መናገር የማይችሉ ሰዎች ካሉ ዝም ሲሉ ድምጻቸው የሚያምር ሰዎች ካሉ 1 ሚሊዮን ብር ሽልማት። 1 ሚሊዮን ብር መናገር ለማይችሉ? ኧረ እንደዛ ሞልቷል። ኧረ እስቲ አምጣልና ላምጣልሽ። ይሄኛው እንግዲህ ይሄን ይመስላል። ይሄ ነው። እስቲ ታለንት አለ ይሄኛው። ኧረ በጣም ታለንት። ድምጹ ደግሞ ሲያምር ብትሰማው ዝም ሲል ምርጥ ነው። በጣም ድምጹ ሲያምር። እስቲ ዝም በል። እንዴት አየው? ለኔ እየተሰማኝ ነው። አንተ የሚገርም ድምጽ ነው ያለው። በጣም አሪፍ የሚገርም ድምጽ ነው ያለው። በጣም አሪፍ ድምጽ እና በጣም ዝም ሲል ድምጹ ስለሚያምር ማለት ስፖንሰር አድርገህ ነው አልበሙን እንዲዘፍን እናደርገዋለን። አልበም? አልበም እንሰጣው ማለት ነው። ከዛ 1 ሚሊዮኑን እንሰጣለን ማለት ነው። እኔም እኮ አልናገርም። አንተ ማትናገርም? ኧረ መዘግባለሁ በቃ ባርቆብኝ እኮ ነው። ችግር የለውም። አንተ መናገር አትችልም። ታለንት አለ። ዝም ስትል አልበም አታስወጡኝ? የፎቶ እናስወጣለን። የገሃነም በር ተከፍቷል ወንድሜ፣ የመቃጠል ዘመን ደርሷል። ሄሎ፣ ቤተ ክርስቲያን ሆኜ ነው። አንቺ የት ነሽ ማሬ? እኔም ለቅሶ ቤት ነኝ። ሳልስት አለ ዛሬ። አይ ግጥም። ሰላም ነሽ? እኔ ናት የስ ዛሬ ቶሎ ደረስኩ። ተማሪው ሳይመጣ አስተምሮ ጨርሶ ቲቸር እኮ ወጣ። አንሂድ። መንታ ልጆች ወለድኩ ከምወዳት ሚስቴ። አንተን ግን አይመስሉም። ነቃ በል አባቴ። አይግጥም። ሰው ይጋብዘኛል ጸባዬን እያየ። እጁን ለመታጠብ ከወጣ እኮ ቆየ። አይግጥ ጠዋት ላይ ጨጨብሳ እንበላለን እኛ። አንተ የምታነሳው ይበቃል ለፍረኛ። ሰርግ ይበዛል አሉኝ መስከረም ሲጠባ። የሚስት ሙሽናም ትናንትና ገባ። አይግጥ ኧረ እንዳቀጁን ያልወድም ጠላ ካተሎ አርግለት እንደ ልቡ ይብላ። አይግጥም አይሻል እንዴ የኔ ፍቅር ወይ ለልደትሽ ልብስና ጫማ መግዣ ያልኩህን ብር መቼ የምታስገባልኝ? እኔ እኮ ዛሬ ላስገባልሽ ነበር እና ስልኬ ጠፋብኝ። ኧረ እባክህ ይኸውና። ከየት አገኘሽው? ሶፋ ስር ስደብቀው አወጣሁት።